ነው በፍቅር የምትሰልሙ ከሆነ ሰልማላችሁ በፍቅር አሰልም ካልሽ ጆሮ ግንድሽን እያልን በእንትን በቢላዋ እያረርን ወዴ ሳይሆን በግድሽ እማትሰልሚ ካለሽ ትታረጃለሽ ሬሳሽ ይጣላል ወዴ ገጣል ለጅብ ነው የሚሰጠው They worship Muhammad. Guys, just 1 second. The sunnah of the prophet's worshipper. The response, the poor man before Allah. Is it permissible to learn logic and philosophy to debate with the atheists, non-practicing Muslims, secularists? ሰላም ጤና ይስጥልኝ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን ይህ ሁለተኛው ቻናሌ ነው እንግዲህ በዚህኛው ጉዳይ ላይ በተለይ ከነገረ እስልምና ጋር በተገናኘና ዓለም አቀፋዊ ክርስትና ሁኔታን የምንመለከትበት ቻናል አንዳንዴ ደግሞ አስፈላጊ ነው እየታሰበ ደግሞ ቲዩቶሪያሎች የምንሰጥበት ቻናሌ ነው ስለዚህ ፎሎ ማድረጋችሁን ሰብስክራይብ ማድረጋችሁን አትርሱ ዛሬ የምንመለከተው ነገረ እስልምናን ነው ደግመን ደጋግመን እናነሳዋለን እውነታው የኢትዮጵያ ምዕመናን እስከሚገባቸው ድረስ በተለይ በዋናነት 3 ወይ 4 ጉዳዮችን ለማንሳት እንሞክራለን አንደኛው በእስልምና አምልኮተ መሐመድን እንመለከታለን ሁለተኛው ደግሞ ከተቻለን በእስልምና ማሰብ ይቻላል ወይ ሳይቻልም የሚለው ጥያቄ የነሱ ኡስታዞች ይመለሱትን ምላሽ እናያለን ሶስተኛው ቫቲካን ሲቲ ላይ እንደውም እናስቀድመው እሱን ይመስለኛል ቫቲካን ቤተክርስቲያን ለሙስሊሞች እንዲሰግዱ ቦታ ሰጥታቸዋለች እዛው ቤተ መጻሕፍት ላይብረሪያቸው ውስጥ ቤተክርስቲያን ውስጥ ባለ ላይብረሪያቸው ውስጥ ቫቲካን እንግዲህ ሰጥታቸዋለች መስጊድ እንዲሰሩ እንዲሰግዱ ማለት ነው እሱን እንመለከታለን አንዳንድ ጉዳዮቻችንም ጭምር መሃል ላይ የምናስገባቸው ነገሮች ካሉ የምናስገባው ነው የሚሆነው ለማንኛውም እናንተ ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ እንግዲህ በቅርቡ እንደምናስታውሰው ጋዛ እስራኤል ፍልስጤምና እስራኤል እርቅ ፈጽሞ ነበረ ታዲያ በዛው ቀን አንድ ቀን እንኳን ሳይቆይ ኦክቶበር 13 እዛው ያሉ ታጣቂዎች ህዝቡን መፍጨት ጀምሯል እየረሸኑ ነው ቪዲዮውን ላሳያችሁ በዩቲዩብ ህግ አይፈቀድም እንጂ እየረሸኑ ይገኛሉ እየገደሉ ይገኛሉ ህዝብ ተሰበሰበበት ህዝቡ ሁሉ እየቀረጸ በመሳሪያ እየደበደቧቸው ይገኛሉ እስልምና የደም ጥማቱ ይህን ያህል ነው ታርቆ እንኳን አንድ ቀን መቆየት አልቻለም እስራኤል ላይ ሊፈጽም ያለውን ነገር ሲያቀተው ህዝቡን እየሰበሰበ መረሸን ጀምሯል ይህን ያህል ናቸው በነገራችን አሁን ፍሪ ፓለስታይን የሚሉት ነገሮች ራሳቸው ፍሪ ፓለስታይን ከነሱ ካሸባሪዎች እጅ ነበር መሆን ነበረባት ግን አልሆነም ነገሮች እስቲ አንዲት ኢትዮጵያዊት እህት የተናገረችውን ነገር ላሰማችሁ ምንድነው ሐሳቧ ምንድነው እቅዷ የሚለው ነገር ወዴሽ ነው በፍቅር የምትሰልሙ ከሆነ ሰልማላችሁ በፍቅር አሰልም ካልሽ ጆሮ ግንድሽን እያልን በእንትን በቢላዋ እያረርን ወዴ ሳይሆን በግድሽ እማትሰልሚ ካለሽ ትታረጃለሽ ሬሳሽ ይጣላል ወዴ ገጣል ለጅብ ነው የሚሰጠው በተሰራው ማሪኛ ፍራንክ ሰጥታለሽ ቀጥለሽ ሃይማኖትሽን ትይዣለሽ በስ እስልምና ለነሰም ኢትዮጵያ ላይ የሚነክሰው እስልምና ብቻ ነው ባንዲራ ራሱ የኢትዮጵያ ባንዲራ ወርዶ የኛ ነው ልክ እንደ ፍልስጤም የኛ ባንዲራ የሙስሊም ባንዲራ ነው እውነት ነው በቃ እውነት ነው ይወት ስለሰራ ብትይዙ ያወጣሽ እኛ ስንጀምር ራሳችሁ ቁጥር እየሰለባችሁ እስካሁን ድረስ ለምን ተናደዳላችሁ አሁን አንድ ነገር ልጠይቃችሁ ነው ወግደን አለባችሁ ማታሪ በያሉበት ተገኙበት ረድ ወላሂ ላዚም የሆነ ሰው ምናምን ከለለ ካፍር ካገኛችሁ ወላሂ ለምን የናታችሁ ላይ አትሆንም አርዲያችሁ ጣሉ ለጂ እኔ አርዲያለሁ አንድ ክርስቲያን ካፍር የሰራው ሊባትሉ ወላሂ አትሉ ሐራም ነው የማትሰሩ ወላሂ ያለ ደግሞ ማለት ነው ስማ ስትገድ ማንም ሰው እንዲያይህ ጓደኛ ብትለው ምንም ብትለው ይቀየራል ነገጣት እኔ ብቅ ማረገው ላይፍ ላይ ነው አንቺ እየመጥቼ ነው ተማስብለው አንቺ ምክንያት ነው የቆሰሽ እንደው እሱ አንቺ እንደሰጠሽን እና እንዲያዋርርሻት እንነግርሻለን አንቺ ደቆር ወላሂ አብድራህማን ስማ ማንም ቢሆን ለምን የናተህ ቢሆን እነሱ ፊት እንዳታርድ እንዲያትመዳ ምክንያቱም የሰው ልጅ ተቀያሪ ነው አንድ ቀን ይናገረው ያስይዙሃል አንተ ማድረግ ያለብን ቀጥታ ትገናኛለህ እርድ ያርገህ ተጣልከ በኋላ ስልኩን ስብርብር አብረ ስልኩንም ሁሉንም እዛው ቅንፍር አድርገውና ከዛ ማሬ እንደዛ ሳይሆን ያምጣው ከዛ በቃ ለማንም ካላወራ ምንም መሆን አትችልም ምክንያቱም ማንነት ማሬ እንደዛ ዲብቁ እንደዛ ሳይሆን ሰው ይረድ ይሄን ቦስት እንዳሰረኝ እሱን ያረግጥ ቀን ማለት ነው
ዝም ብለህ እንዲያስብ ቪዲዮ ብቻ ነው አንገቱ ቢላ ያረፈበት ካሳየኝ ወላሂ ልቄታማ ሳቢያት ከዲቃ ነው የምሰድቀው እንደው በቃ ለማላውቀው ሰው ሰብስቤ ልቄታማ ሳቢያትማ ዋናው በቪዲዮ ምልክላችሁ ለእያንዳንዳችሁ እንደው በረካው ሲጀመር እንደው ባንዱ በማይታወቅ አካውንት ማለት ነው ፖስት ስታርገው እኮ ዝም እኮ ነው። ከዛ ሲቆምጡ ምናምን መልስ አለመስጠት። እንግዲህ እቅዳቸውን እንደሰማችኋቸው ሳይታወቁ ቤተሰቦቻቸውን ቢሆን ሳያውቁባቸው፣ ምክንያቱም ቤተሰቦቻቸው ካወቁባቸው ድንገት አንድ ቀን ወደ ክርስትና ወይ ወደ ቦታ ቢሄዱ ሊናገሩባቸው ስለሚችሉ ማንም ሰው ሳያውቅባቸው ክርስቲያኖችን እያረዱ መጣል በሚል እሳቤ ውስጥ ያሉት እነኚህ ናቸው። እንግዲህ አሁን እስልምና መግደልን አያስተምርም ማረድን አያስተምርም ብለው የሚሉት እነኚህ ናቸው። በጣም አስቂኙ ማለት ነው። እስልምና አያርድም፣ እስልምና አይገልም፣ እስልምና ሰላም ነው ሊሏቸው ይፈልጋሉ። ግን ደግሞ ለወጥ ብለው ደግሞ የሚመጡና ደግሞ ድጋሚ ደግሞ አርዳችሁ ጣሏቸው ደግሞ ይላሉ። ከነኚህ አይነት ሰዎች ጋር ከነዚህ አይነት ወሃቢስቶች ጋር ከነዚህ አይነት አክራሪዎች ጋር ነው አብረን እየኖርን ያለነው እንደታውቁት ብዬ ነው። ታዲያ ይህንን እያወቀች ነው እንግዲህ የካቶሊክ ቤተክርስቲያን በጣም የጥጋቧ ጥጋብ በደግሜን ነገር የጥጋቧ ጥጋብ። ምክንያቱም ሙስሊሞች አራጆች እንደሆኑ ይታወቃሉ። እስልምና አራጅነት ነው ሁሌም እንናገራለን። እንዲህ እንደሆነ እያወቀች ይህን ጽሑፍ ላንብብላችሁ። ያው ሺዓ ዌብስ በሚል ድረገጽ ነው። ኦክቶበር 14 ዛሬ ኦክቶበር 16 ነው። ኦክቶበር 14 ከሁለት ቀን በፊት የተጻፈ ጽሑፍ ነው። ቫቲካን አሎኬትስ ፈርስት ፕሬየር ሩም ፎር ሙስሊም ኢንሳይድ አፖስቶሊክ ላይብረሪ በሐዋርያዊት ላይብረሪ ውስጥ ሙስሊሞች የሚሰግዱበት ቦታ ተዘጋጀላቸው። ታዲያ ይሄ የት ነው ትሉኝ እንደሆነ ይሄ ነው። ይሄ የካቶሊክ ቤተክርስቲያን ውስጥ ያለ ላይብረሪው፣ በዛ ላይብረሪዎች ሙስሊሞች እንዲሰግዱ ተፈቀደላቸው። በእስልምና ደግሞ አንድ ሙስሊም መጥቶ ከሰገደበት ያ ቦታ የሙስሊሞች ተብሎ ነው የሚቆጠረው። መሐመድም እንደዛ ሲያገኝበው አንድ ሙስሊም ገብቶ ቤተክርስቲያን ውስጥ ተፈቅዶለት ማስፈቀድ የጠበቀበት ገብቶ ከሰገደ ከዛ በኋላ ያ አንድ ሙስሊም የሰገደበት ስለሆነ የኛ ነው ማለት ይችላል። እሱም ብቻ አይደለም፣ በሁሉ ጊዜም እንደምናውቀው መጥቶ አንድ ሙስሊም መጥቶ ሳይጠይቅ እንደፈለገ ማድረግ ይችላል። እሱም ብቻ አይደለም፣ መሬት ሁሉ የአላህ ነው ተብሎ ሲምታስም እንደፈለገ መሆንም ይችላል። ዛሬ ላይብራሪያቸው ውስጥ ቤተመጽሐፍቶቻቸው ውስጥ ቤተክርስቲያን ውስጥ ባለ ቤተመጽሐፍት ውስጥ ተፈቅዶላቸዋል። እስቲ እናንብብ። ቫቲካን አሎኬትስ ፈርስት ፕሬየር ሩም ፎር ሙስሊም ኢንሳይድ አፖስቶሊክ ላይብራሪ። እንግዲህ ቫቲካን በካቶሊኩ በጣም የተቀደሰ ስፍራቸው ሌላ ቤተ እምነት እንኳን የማይኖርበት ነው። ነገር ግን እነሱ ጭራሽ ቤተመጽሐፍት ውስጥ ነው መስገጃ ቦታ የፈቀዱላቸው። ፎር ዘ ፈርስት ታይም ኢን ሂስትሪ በታሪክ ለመጀመሪያ ጊዜ ነው the Vatican has set a prayer room for Muslim inside apostolic library, a move that has sparked wide debate across social media platforms. በሚዲያም ይሁን በሶሻል ሚዲያም ይሁን በትልልቅ ሚኒስትሪ ሚዲያዎች ላይ ጭቅጭቆችን ፈጥሯል። ለምን ሲባል ቫቲካን በምታወቀው ቅድስት ሰፈር ተብላ ወይ ደግሞ ቅድስት ከተማ ምክንያቱም ብቸኛ ትንሽ ከተማ ትባል ብዙ ሰው የለባት ከተማ ትባል ቫቲካን ሲቲ ነች። እንደዛ መሆኑ ግን ፈቅደዋል። According to the Republican, Divinity preferred to the Vatican Apostolic Library, Don Giacomo Cardinali said the decision came after several visiting Muslim researchers. ይሄ ነገር የተፈቀደበት ምክንያት ሙስሊም ሪሰርቸሮች ወይ ደግሞ አጥኚዎች እየመጡ ላይብራሪ ሲቆዩ ሲያነቡ ትንሽዬ መስገጃ ቦታ እየፈለገባቸው ሰዓት እየረፈደባቸው መስገጃ ቦታ እየፈለጉ ሲዘግዱ ስለነበረ ስለዚህ በዛ ምክንያት ተፈቅዶላቸዋል። He notes that the library house remarked ancient Quranic manuscripts. ቀደምት ጥንታዊ ማኑስክሪፕቶች አሉ፣ ደከታቦች አሉ የቁርአን along with the excessive collection of Arabic እንዲሁ ተጨማሪ አረቢክ፣ ሂብሪው፣ ኢትዮፒክ and Chinese heritage and the oldest Japanese architecture. ስለዚህ ይሄ ላይብራሪ ጥንታዊው የአረብኛውን የዕብራይስጡን ሂብሪው የሚባለው የኢትዮጵያ በግዕዝ ምናምን ያለው ማለት ነው እንዲሁም ደግሞ የቻይና ጥንታዊ መዛግብቶች ያለበት ስለሆነ ሙስሊሞች መጥተው ይሄን ነገር ለማጥናት ይፈልጋሉ። ስለዚህ ቦታ ስላጡ ቫቲካን ላይ ተፈቀደላቸው። ይሄ ዝንጋኤ የመጀመሪያ አይደለም በነገራችን ላይ እንዲሁም ደግሞ ከዚህ በፊትም ይሄኛው እንደምታዩት የነሱ የካቶሊኮች እንትን ነው። ሂንዱና ክርስቲያኖች አንድነት በዓልን እንዲያከብሩ መልካም ምኞትን ጭምር እንዲገላለጹ ፈቅዳለች። በእኛ ቤተክርስቲያን አስተምሮ አጠቃላይ ክርስትና አስተምሮ ላይ የሚያምን ከማያምን ጋር ህብረት የለውም። በአጭሩ ልንገራችሁ፣ የሚያምን ከማያምን ጋር ህብረት የለውም።
አካሄዱ አንድ እንዲሆንም አይመከርም። ግን እነሱ እንደምትመለከቷቸው ግን ፈቃድ ሰጥቷል። ይሄ ብቻ አይደለም። በቤተክርስቲያናችን በጥንታውያንም ጭምር እንደሚታወቀው ከቤተክርስቲያን ውጭ ድህነት የለም ተብሎ ይነገራል። ቤተክርስቲያን እናቱ ያልሆነችው እግዚአብሔር አባቱ ሊሆን አይችልም ማለት ነው። ስለዚህ ከቤተክርስቲያን ውጭ ድህነት የለም የሚለው መሰረታዊ ትምህርታችን በቤተክርስቲያናችን ያለው መሰረታዊ ትምህርታችንን በካቶሊኮች ግን ይሄ ነገር እየተቀየረ መጥቷል። እስቲ ላንብብላችሁ። The year dedicated to reflect on the Holy Spirit within the context of preparation for the Great Jubilee also invite us to fix our attention on presence and action of the Spirit in other religions and the whole world. In fact, many Christians do not only those in Catholic Church. የእግዚአብሔር መንፈስ ቅዱስ እኛ በቤተ ክርስቲያን ውስጥ አለ ብለን የምናምነው ከዛ ውጭ ባሉ ቤተ እምነቶች ላይ የእግዚአብሔር መንፈስ ቅዱስ አለ ብለን እናምነው። አሁን ግን ካቶሊክ ያደረገችው በሌሎች እምነቶችም ጭምር ይሄ የሃይማኖት ጉባኤ እንደሚባለው እኛ ጋር ማለት በሌሎች ቤተ እምነቶችም ጭምር የእግዚአብሔር መንፈስ እንዳለ አድርገው እየተናገሩ ነው ያሉት። See God's hands at work in religious life of followers of other religion and they believe in that all humanity. የእግዚአብሔር እጅ በሁሉ እምነቶች ላይ ይሰራል ብለው ያምናሉ። እሺ and those also people who follow other religions. ብቻ አይደለም ሌላ እምነት የሚከተሉትም ጭምር ይሄ የእግዚአብሔር መንፈስ የእግዚአብሔር ስራ ይገለጣል ብለው ያምናሉ። ካቶሊክ ወዴት እየሄደች እንደሆነ መዳያለ ነው ብላት live under the action of the Spirit which these last days have been given for all humanity. ይሄኛው ደግሞ ለሁሉም ሰዎች እንደሰጠ ይናገራት ያን ጠቅሰዋል። የሐዋርያ ሥራን ጠቅሰዋል። እኔ እዚህ ጋር ነው የምፈልገው ይሄን ሐሳብ አደረግልኝ። The Second Vatican Council had given some very clear guidance also on this point, recognize the presence and the action of Holy Spirit not only the church but also outside it. እኛ በፊት የምናውቀው ከቤተ ክርስቲያን ውጪ የእግዚአብሔር መንፈስ አለ ብለናል ወይ ደግሞ ከክርስትናው ህብረት ውጪ። ነገር ግን አሁን ላይ እየተቀየረ ያለው ሰከንድ ቫቲካን ካውንስል ላይ እንደሚና ከክርስትና ውጪ ባሉት ላይም ደግሞ ይሄ ነገር አለ ብለው ያስባሉ። And above all other religions, the Spirit has been working in world since the beginning of the time. እግዚአብሔር መንፈስ ከመጀመሪያውን ጀምሮ ይሄ ስራው ሰራ ነበር። እዚህ ከእግዚአብሔር መንፈስ ተለይተው ከቤተ ክርስቲያን ውጪ መዳን የለም ብለን የምናስተምረውን ትምህርት ወጥተው አሁን ሌላ ነገር እያደረጉት ነው። ሁሉም እምነት ላይ አለ ብለው እየተናገሩ ነው ያሉት። ሙስሊም ላይም አለ፣ ጆቫ ዊትነስ ላይም አለ፣ ሂንዱ ላይም አለ፣ ቡዲስቱም ላይ አለ። ሁሉም ላይ እግዚአብሔር መንፈስ አለ፣ እግዚአብሔር መንፈስ ቅዱስ አለ ብለው እየተናገሩ ነው ያሉት። እነኚህ ሰዎችን እያዩ ነው በነገራችን ላይ ብዙዎች ወደ እስልምናው ወደ ፕሮቴስታንቱም ወደ ተለያየ እምነት እየገቡ ያሉት። በእርግጥ አሁን ላይ ወደ አሜሪካ አካባቢ ያሉት ኦርቶዶክስ ቤተክርስቲያን እያደገች ነው። የኢስተርኑም የኦሪየንታሉ ቤተክርስቲያን በደንብ አድርገው እየሰፉ ያሉት ጥሩ ነገር ነው። እሱ ግን የካቶሊክ መዘናጋት ግን ብዙ ዋጋ እያስከፈለ እንደሆነ ግን ማስረጃ ነው። ይህን ሰሞኑን እንደምታስታውሱት ሶማሊያ አንድ ህግ አውጥታ ነበረ። ወደ አሁኑ ህጉን ሽራዋለች። ያለ አቻ እድሜ ጋብቻ አይፈቀድም የሚል ነገር ነበር። ግን ወዲያውኑ ተቆጥተው እንዴት እንደዚህ ይሆናል ብለው ያለ አቻ ጋብቻን ተመልሰው ድጋሚ ህጉ ከወጣ በኋላ ድጋሚ ያጥፍተውታል። ሁለተኛ ደግሞ የሃይማኖት ነፃነትን ጭምር ፈቅዳ ነበር። ማንም ሰው የፈለገውን እምነት እንዲያምን ተመልሰው ወዲያውኑ በሁለተኛ ቀን ላይ ሽረውታል። በጣም ብዙ ሰዎችን ጭምር ሲቆጡ ነበር። እንዴት ያለ አቻ ጋብቻን እንከለከላለን ብለው እንደምታያቸው እዚህ ላይ እንደምትመለከቱት ገና የ8 ዓመት የ9 ዓመት የ10 ዓመት ህፃናት ጭምር ይሁን እንደምታያቸው የልጅ እናቶች ሆነው ታቅፎታቸዋላችሁ። ያነት ገና ደብተር እንኳን ብዕር እንኳን በትክክል ሃሁ መጻፍ ያልቻለች ልጅ ነች። ግን ያው እንደኳቸው በእስልምና ማሰብ ይቻላል የሚለውን እስቲ አሁን እንመልሳለን። ግን እንደምትመለከቷቸው ግን የህፃናት ጋብቻ እንዲህ እየሆነ ነው ያለው። ይሄ ህግ ታዲያ ሲከለከል ብዙዎች ተናደዋል። ብዙዎች እንዴት ህፃናት ማግባት እንከለከላለን ብለዋል። ወደ ቅድም ወደ አነሳሁትኛም ሐሳብ ለምጣ በእስልምና ማሰብ ይፈቀዳል ወይስ አይፈቀድም? ወይ ደግሞ አመክንዮአዊ መሆን ሎጂካል መሆን ይፈቀዳል ወይስ አይፈቀድም? የአመክንዮ ትምህርት ሎጂክ ራሱ በራሱ መረዳት ራሱ ወይ ደግሞ ሎጂክን መቀበል በራሱ ይፈቀዳል ወይስ አይፈቀድም የሚለውን ነገር ላሰማችሁ። ይሄ በጣም የታወቀ ሐፊዛቸው ደግሞ ወይ ደግሞ መምህራቸው በጣም የታወቀ በጣም ብዙ ጥያቄዎችና መልሶችን የሚመልስ ነው። ሙፍቲ ነው። Permissible to learn logic and philosophy, to debate with the atheists, non-practicing Muslims, secularists, modernists, etc., to prove various aspects of Islam and to refute their false
accusations against Islam, እስልምናን ዲፌንድ ለማድረግ ወይ ደግሞ እስልምናን ለመመከት ሎጂክን ተምሬ ሎጂክን አጥንቼ በሎጂክ መልስ ይፈቀድልኛል ወይ? ሎጂክን ላጥና ወይ? በአመክንያዊ በሆነ ማስረዳት በሚቻልበት አመክንዮ ሎጂካል በሆነ ነገር ማስረዳት ስለምፈልግ ያንን ነገር ልማር ወይ ብሎ ጠየቁ። መልስም answer, generally speaking, no. This is totally prohibited. Not because Islam cannot answer these atheists or philosophy and logic ideas, but rather because this is one of the biggest gates of shaitan to corrupt your heart and your soul. ሎጂክን መማር አይፈቀድም። ምክንያቱም ሰይጣን ልባችሁን የሚሰርቀው በሎጂክ ነው፣ አመክንዮአዊ በመሆን ማሰብ በመቻል ነው። እስልምና አይፈቀድም፣ ማሰብ አይፈቀድም። ልድገምላችሁ በደንብ ስሙልኝ። Permissible to learn logic and philosophy, to debate with the atheists, non-practicing Muslims, secularists, modernists, etc., to prove various aspects of Islam and to refute their false accusations against Islam? The answer, generally speaking, no. This is totally prohibited. Not because Islam cannot answer these atheists or philosophy and logic ideas, but rather because this is one of the biggest gates of shaitan to corrupt your heart and your soul. በእስልምና ማሰብ የተከለከለ፣ ዝም ብሎ ሰው መነዳት አለበት እንጂ ማሰብ፣ መጠየቅ፣ መሞገት፣ አመክንዮአዊ በሆነ ነገር ምላሾችን ማቅረብ በእስልምና የተከለከለ ነገር። ለዛም እስልምና ያሉ ሰዎች ዝም ብለው የሚነዱት፣ ሳያስቡ እንዲነዱ የሚደረጉት፣ በቃ ዝም ብለህ እመን ብቻ የሚባሉት እነሱ ናቸው። አሁን እነሱ ሰዎች ይመጡና እናንተ እኮ መጽሐፍ ስለማታነቡ ነው፣ ጥያቄ መጠየቅ ስለማትችሉ ነው፣ እናንተ እኮ ማሰብ ነው የተከለከላችሁ ያላችሁ። ማሰብ ራሱ አመክንዮአዊ እንድትሆኑ እንኳን ሎጂካል እንድትሆኑ እንኳን የተፈቀደላችሁ እኮ አይደላችሁ። እናንተ መታችሁ እኛን ልትናገሩ ስትሞክሩ በጣም እናዝናለን። በነገራችን ላይ እስቲ አምልኮተ መሐመድ ያልነውን ነገር እንመልከተው። They worship Muhammad. Guys, just 1 second. The sunnah of the prophet's worshipper. The response, the poor man before Allah, Abdurrahman bin Muhammad. ይሄ መጽሐፍ በአረብኛ ያለ መጽሐፍ ነው። በነገራችን ላይ እሱ ትራንስሌት አድርጎት እዚሁ ላይ እንደምታዩት ያ ጉግል ትራንስሌት ማድረግ እዛው አውቶማቲካሊ ትራንስሌት ማድረግ ስለሚቻል በአረብኛ ያለ መጽሐፍ ነው። መጽሐፉን የሚፈልግ ሰው ይጠይቀኝ፣ በቴሌግራም እልክለታለሁ። አረብኛው አለኝ፣ ገጹም ጭምር እዚህ ላይ ስላለ ላሰማችሁ። በደንብ ተመልከቱት ድጋሚ። They worship Muhammad. Guys, just 1 second. The sunnah of the prophet's worshipper. The response, the poor man before Allah, Abdurrahman bin Muhammad bin Al-Qasim الأسمي Al-Hanbali النجلي. Let's have a look. The first page. Stop. You're embarrassing yourself. Stop. Page 72. Page 72. ገጹ የሚገኘው 72ኛ ገጽ ላይ Is they saying here the Jews worshipped who? Uzair, and said he is the son of Allah. The Christians worship Christ and said what? He is the son of Allah. Okay. This nation, the Ummah, worshipped who? The messenger of Allah. Peace and blessings be upon him. Calling upon him and speaking to him, which you still do, about whatever they wished of their affairs, seeking his aid. He's a dead man on the ground, taking refuge in him, astaghfirullah, and interceding with him, mashallah. One of them would say, if he sat down or was concerned about something, O Messenger of Allah. Another would say, I have no one to turn but to you, mashallah. And another would say, relieve my distress, O Messenger of Allah. Or intercede for me, O Messenger of Allah. So all of this evidence, guys, let's have a look at the next page. They worship him. Yeah, they worship him, Muslims. Yeah. Look what they continue to say. Let's get this straight. Mushroom. You're basically telling us that the Muslims were the mushrikeen.
Yes, the early, his people, the خلاص Muhammad يعني انتوا people, ترى they used to مشركين worship كفار. Muhammad, not Allah, not Allah. You Look what guys they are did. the كفار, And the they مشركين. devoted, look, they devoted to him most of the types of worship, which are the right of God. This guy's writing a book about what they used to do. Yeah. Okay, he's telling them, stop doing it, ya kuffar, ya zanadiqa, ya mushrikeen. And on their tongues, God and the Prophet, they say. And by the Prophet instead of by Allah, by Wallahi. And he may not swear except by him, by Muhammad. Even if this is lesser polytheism, because if the creation is in it. እንደተመለከቷቸው እነኚህ ሰዎች መጥተው እናንተ እኮ ሰው ታመልካላችሁ ይላሉ። አምላክ ሰው ሆነ ብለን ስንናገር እነሱ ደግሞ በግልጽ በመጣፍቶቻቸው እንደተናገሩት አምልኮተ መሐመድ አለ። መሐመድን ያመልካሉ። ለአላህ መቅረብ የነበረበትን ጸሎት ለመሐመድ ያቀርባሉ። መሐመድን ያመልካሉ እያሉ ያሉት እኔ አይደለሁም። እንደሰማችሁት በማስረጃ ጭምር ነው ያለው። አምልኮተ መሐመድ የሚል ጽሁፍ ሱና የሆነ ስለዚህ እኛ ጋር መታችሁ እናንተ እኮ ሰው ታመልካላችሁ ሰው አምላኪዎች ምናምን ብላችሁ ያላችሁ ባትቀልዱ ጥሩ ነው ብዬ አስባለሁ። ለእናንተም ለጤናችሁም ጥሩ ስላልሆነ ቸር አምላካችን ለዳቆየ ቸር ሰንብቱ።